ወይ እሺ ለምን ነው ተሰም አረው ባያዘሽ ይጅበት ይጅ ወደ ጉዳዩ እናረጋለን መሰል ቤተሰብ በጣም ልካውን ከውጭ እንደመጣሽ ይሄ ልብስ የለበሽው እንዳትለውጪ ሳትለውጪ ኮስተር ብለሽ የምትገቢው ኮስተር ብለሽ ዱቃ ተገባ እሺ ሲስተርን ደግሞ ማዘርን ያዣት ብለናታል ዛሬ ማዘር አተኛ ማለት ነው ከዛ በኋላ ምን እናረጋለን መሰላችሁ ቤተሰብ ይሄን እናረጋለን ማለት ነው ይሄን እናረግና እቺ እንደዚህ እናረጋለን ከዛ በኋላ ሸሚዛችንን እናረጋለን ያው ደብተራችንን እንይዛለን አውጪ እንደዛብርሽ አይኤምኤስ ቲቸር እናቴ ቲቸር ወካቱ ፕሮፌሰርም ለሆነች እኔ ግን ብዙ እንዳታስመችኝ እኔ ራስሽ እዛው ከሳቀች እኔ ራሴ ልመታት ትችላለች ሲስተር እኔ ራሴ ልመታት ስለምችል ማን ነው እኔ ራሴ ልመታት ስለምችል መጠቀቅ አለብን አሁን ዛሬ ምንድነው ቲቸር ጂኦግራፊ ነሽ ሂስትሪ ነሽ ያ አሰብ በቃ እኔ ተኔ የመጣ ነው እንጂ ዛሬ ልብስሽ ወዳለው እዚህ ልብሳት ልብሽ ፋሽን ያልወደው ፋሽን እኮ ነው ለራስ ፋሽን ያርግል ያልወደው ማትልበሽ ያልኩሽ ቆርጥብሽ ወጣታ አራ ስንት እንደገዛው ታጠቅ ቆርጥብሽ አለው ዋን እንደ በማርያም አባንዳት እንዳታዝኝ በኔ ገና ነገ እንደዚህ እንትን አድርጌ ነው የምወጣው ምን ቀሚስ ለምን አቆጥሻቶች ፈጣጣ አታፍሪ ፈጣጣ ነሽ እኮ አንቺ ምን ነሽ እንዳቀጅብኝ እቀደዋለሁ ለማየት ያብቃሽ እንዳቀጅው ለማየት ያብቃሽ ሲቀደው እንደዚህ ነው የምንቀደው እንደምን አላችሁ እስኪ እንግዲህ ምስከን ይሄ ክላስ ነው ምንድነው የምትረብሹት ክላስ ላይ ረበሽው ምንድነው የምትጫጩት ቁጭ በሉ ቁጭ ይሄም መኖሪያ ቤት እኮ ነው ቁጭ በሉ ወሬ ያስፈልግም ናውጣ እኔ አንተ ልጅ ብልክ አልሰማም አልከኝ በጣም ብዙ ጊዜ ነው የምትረብሸው ውጣልኝ የማን ውጣ ጨምላቃ እንዴ ካቴና ይሄ ስፖርት እንትን ዘም አንቺ ልጅ ብዙ ጊዜ ታዘብሻለሁ ወሬ ሳትጨርሽ ነው ከቤትሽ የምትመጪው ምንድነው ብዙ ጊዜ ነው የማወራሽ ብዙ ጊዜ ነው የምልሽ ያለሽ እኔ ምን አውቄ አራሻው ተሉት ስም ልጠራ ነው ዝበሉ ሰውተኛበት ሬፊ ስም ልጠራ ነው ስም ዝርዝራለ እንደ ሰው አይደል እዚህ ጋር ተማንም ታው ስም ዝርዝራለ ምን ሆነ መጣች ዛሬ ሰናይት አቤት ሰናይት ኮሻንቺ አይ እንደሆነላት ወለቱ አቤት በይ አሻሽ ማስናቁ ወለቱ አበበች ያስቃል እንዴ ቴድሮስ ዛሬ ተማሪ በሙሉ አልገባም አስተማሪ ቆይ ሰነጠረች ነው ኦኬ የገርም ሰነጠረው ወንደሰን በጣም ጥሩ ፈተና ማንም አይቀመጥም አሻልሽም ዋቢ ሬፍ በቃ ሬፊ ትግስት አቤት ትግስት አለሽ ስም ተጠርቼ አቤት አላላችሁ በሩን ከፍቼ ትወጣላችሁ ወሬ አያስፈልግም ተነሽ ወዴት ጆሮሽ እሺ ቶሎ ተንበርከኪ ወጥ ሲጀመር ወላጅ አምጪ ብዬሽ ነበር ወላጅ አምጪ እማዬ ትምህርት ማለት ወላጅ ሶናት አዎ እናት ማን ነው እናቴ ነሽ ንገሪያት ማን ነው ስሙት ማን ነው የማናት አስናቁ ነሽ አዎ ፈለቁ ነኝ ፈለቁ የማፈለው እሺ የስናቁ የገነት እናት ነው የገነት እናት ነው ምን ማለቷ ነው እሱ አስተማሪ ልትሆን እኮ ነው ስነጥነው ሲዳው እኛ ጋር ስነጥነው ሲዳው ሻራፕ ሻራፕ ሲዳው ነው የተባለው አይሻልሽም ኩራፊ ተመለኪ እንደቁጥኝ ጸምላቅ እሱ የገነት እናት ነው አይደሉም ወላጅ ተብላ ነበር በጣም ልጅቶት ዲሲፕሊን የላትም
ነው ዲሲፕሊን ስላጠራት እሱን እንነጋገር መሰለኝ ቢሮ ድረስ የጠራሁት። የማይስማሙ ከሆነ ልጆትም እርሶም ልጆትም ትወጣለች። ዲሲፕሊን ጎሏታል። ዲሲፕሊን እንዲያስተካክሉ ቢሮ ድረስ ነው ብዬሽ ነበር። ለምንድን ነው የመጡት? አንቺ የኔ ልጅ አይደለሽም እንዴ? ኦ ማይ ጋድ ለጊዜው አይደለችም። ምን ሆነ ተቀየረች? እርሶ የሰናይት እናት ነው? አስተማሪው ነች። የሰናይት እናት ነው? አስተማሪው ነች። ወጥቆታ እዚህ ሰጥራን ትሄደው? አዎ በሌላ ጋር ሰጥሪ ልጅኛ ጋር አይደለም። አይነት ትንሽ ችግር ስላለበት ነው። አባስ ገበርኩ ከዛች ባታበጨ ይሄውን የኔ የሚሉት የሰብለ እናት ነው ወይስ አይደለም? አስናቁ ነኝ። ኦኬ እሺ እኔ የምሉትን ስሙት። እናት ነው አይደሉም? ናት እናት ነው አይደለ? አላምንም ባይ እሷ ዲሲፕሊን ጎላት ይኖር ዲሲፕሊን ጎላት ስለሆነ እንድናወራ ነው የጠራሁት። አረብኛ ነው እንግሊዘኛ? ስርዓት የላትም አንቺ። አዎ ዳይሬክተሩ ጋር ከማቀርብ በፊት እርሶና እኔ ስለ ልጆት ጉዳይ እንድናወራ ነበር የጠራሁት እና ቁጭ ይበሉና እኔ መምህር ትዕግስት እባላለሁ። መምህር ትዕግስት ነኝ እኔ። ቁጭ ይበሉ። አይደረግም ክላስ ነው ክላስ ነው። እርሶን የሚሉትን አንድ ያዳምጡ። ይሄ ትምህርት ቤት ነው እያልኩት ነው። እኔ ነገርኩት፣ ስሜን ነገርኩት አይደለ? መምህር ትዕግስት እባላለሁ ብዬ ካስነገርኩት አዳምጦ ልጄ ምንድነው ጥፋቷ ቲቸርዬ ብሎ አቆላምጦ ጥሩኝ። ምንድነው እርሶ የልጅቱን ጥፋት ለምንድን ነው የማይሰሙት? አይ የሚሉ ከሆነ እኔ ሪፖርት አደርግና እርሶም ልጆቹ ይወጣሉ። በሩን ክፍት አደርጋለሁ። እሺ ስሚኛ። እሺ አንቺ ይሄ መኖሪያ ቤት ነው። እሺ አንቺ ልጄ ነሽ አይደለሁም? እኔ ተቀየርሽ። ኦኬ ስለዚህ ወላጅ አታመጪ። ተቀየረች። ልጅሽ አይደለችም? ተዘረጅ ልጄ አይደለችም? መስከረም ታመጪያለሽ ማለት ነው። ፈለቁ አይ በቃ ቁጭ በሉ፣ በቃ ቁጭ በሉ። እንትን የለውም እሱ አሁን ሊሰሙኝ ስላልቻሉ ስለ ልጁ ጥፋት መስማት ስላልፈለጉ እጆትን ሰብስቡ። ቢሮ ነው ይሄ ያለ ቢሮ ነው። ቢሮ ውስጥ ስለሆነ ደግሞ ቢሮ ውስጥ ደግሞ መረበሽ አይችሉም። ቢሮ ነው ይሄ ተከራይተው ነው ይሄን ድርጅት ተከራይተው ነው የምንሰራው። ትምህርት ቤት ነው ይሄ ተደራጅተው ነው። እኔ ራሴ ፈራኋት እኮ። አሁን የሚሉትን ይሰማሉ። አይንባ ሂጂ እዛ ሂጂ ጨምላቃ ምን ጨማለቅሽ እንደዚህ ተነሽ። ወይ እኔ መምህርነቴን በህዝብ ተመርጬ እዛ ተመርቀን እዚህ ደረጃ የደረስነው እኔ እርሶ የሚሉትን ልጆትን የት እንደምትወዱ ስም ሲጠራ በስርዓት አትቀርብም። ከልጆት ጋር ተመሳሳይ ሊሆን ይችላል። እኔ ግን ይሄን ቤት ተከራይቸው ነው ህዝብ እያስተማርኩ ያለሁት። አሁን እርሶ ቁጭ ይበሉና ቁጭ ይበሉና ይስሙ እባክዎትን። ስሞትን ማን ያሉኝ? ስሞትን ማን ያሉት? አይ እኔ ስሜ ምን አገባሻት? አይ እርሶስ ስሞት ንገሩኝ። እኔ መምህር ሰብለ እባላለሁ። ይስተዋወቁኝ። እርሶ ስሞት ማን ነው? አሻሽ ታገኝ ያስናቁ እናት ነው አይደለ? አንቺ ነሽ ከሶስት ማት ትሪ እኔ ማን ነው ስሟ ታዲያ? የደመቁና እንትን እናት አይደለ? የማን ነው? የማን እናት ነው ታዲያ? እርሶ የማን እናት ነው? የደመቁ እናት ነው። እሺ አንቺ ከሰስ ማለት ትሪቢ እንዴ? አንይዛ አሰስ ማለት ትሪቢ እና ዘበኛ ትግል ያረጋት ዘበኛ ትዲዛ ትዲዛ አይደለም መምህር እኮ ነኝ እንዴ? ለማለት ከመደስ ትኛን ተነጥሮ ማለት ጨርስ። ቆይ ወይ ምንድን ነው እሱ ጉዳዩ አልልም። በፖሊስ ነው የማስወጡት። ይስሙኝ። ቁጭ በሉና ዲሲፕሊን ባለው መንገድ ነው። ተማሪውን አበላሽቶ ናውጣ አንተ ውጣ ቢብላባት መሰለኝ ውጣ ነጭ ጆሮሽ ነሽ ነጆሮ ያዥ ሰው ያስተምራል እንደዚህ ጋዴምት ወይ መቃጠል ጆሮ ያዥ ብላይ ነው። እርሶ ቤቶት እንደዚህ የሆኑት እኛ እንዴት እንደምንቃጠል ይረዱን። እኛ እርሶማ ይረዱን። እንዴት አስተማሪነት እንዴት እንደሚከብድ አስተማሪነት ከባድ እንደሆነ ወቁ። በጣም አስተማሪነት ከባድ ነው። እርሶ የልጆቻችሁን እኛ እያስተማርን እኛ ስንት ችግር ነው የምንሰማው። ወላጅ ጥረት ስሙ ስንላቸው አይሰሙም።
ጭራሽ ልትማቱ ይመጣል። እንዴት ይማታሉ? እንዴት አስተማሪ ይማታሉ? እንዴት ሊሆን ይችላል? አስተማሪ ማከበር አለበት። እስካሁን አልጨረሰችም እንዴ? አላውቃለሁ። አስተማሪነትማ አይልቅም እኮ ጥፊ አይሰለቻትም እንዴ? በስመ አብ አይሰለችሽም እንዴ? አይሰለችሽም? ጥፊ ሪፖርት ከማድረግ በፊት ይቀመጡ። አይ ጉረኛ ይቀመጡ። እኔ እንዴት እመታለሁ? እኔ የምመታ ሰው ነኝ? ሲያንስሽ ነው ዱላ። አንቺ ሲያንስሽ ነው ዱላ። አይሰለችሽም? እንደናት ምን አይነት ፍጥረት ናት? እንደው ምን ጉደኛ ናት? እንደው ምን ይሻላታል? እቺ ልጅ ለወዱ ሰላም ጸበል ሰላት እንዴ? ዛሬ ደግሞ ብለሽ ይዘሽ መጣሽ። አስተማሪ ተብለሽ ነው? ጆሮዬን አመመኝ። በጣም ነው ጆሮዬን አመመኝ። ሲያንስሽ ነው ጆሮዬን አመመኝ። እኔ ከእርሶ ይሄን አልጠብቅም። ልጆትን ላስተማር ባልኩት ልጆትን ዲሲፕሊን ላሲዝ ባልኩት እጄ ሰነዝራሉ። እጄ መሰንዘር አልነበረበትም። እሱማ ትንሽ ብታስተምሪ ጥሩ ነበር። ይሄ መሆን የለበትም። እርሶ እንዴት እጅ ሰነዝሩብኛል? በጣም ያሳዝናል። በጣም ያሳዝናል። ከእርሶ ይሄን አልጠብቅም። ልጆትን በማስተማሪ እንደሚመጡኝ ከሆነ ይጡ። ተመቼ ወደ እንደዚህ ተለውጣ እንደዚህ ሆነ የመጣች እስከ ልጆት ውጡ። አስተማሪ ልሁን እንኳን እስከ ልጆት ጠይሹጣ እስከ ልጆት ውጡ። እስከ ልጆት ኑ ቢቢት እዚህ ጋር ነበር የሄደ እስከ ልጆት አይውጪ። ተነሺ እስከ ልጆት ይጡ። በቃ አንደኛ እንዴ እኔ ምን አደረኩኝ? ማድና አስመጭና ቦታ ሲሄድ አስመጭና ምን አደረኩኝ? ዝም በያ። እኔ ግን ያልገባኝ ነገር መንገድ ነበረብሽ። መጀመሪያ እንደዚህ አስተማሪ ምናለች እንኳን አበጠ ሁለተኛ ማታ እዚህ አልቀመጥም። ሁለተኛ ተማሪ ዝም። በዱላ አትመኑ። ተማሪዎች ዝም። እከሌ ዝም። አንተ ዝም። እንግዲህ መመታት ምንም አታለም፣ እንመታለን። ያው እኔም እንግዲህ እንደዚህ የተመታው ነው ያደግኩት። እንግዲህ ምንም ማድረግ አይችልም። ብቻ እኔ ሳስተምራችሁ ከልባችሁ ሆናችሁ አዳምጡት። አሁን አስናቁ ወላጅ አልኳት። ፈለቁ ወላጅ አልኳት። የልጆት ስም ማን ነው? ወይዘሮ ማን ነው? እሺ ልጆት ናት አይደለ? በዱላ ይበሉ። ልጆትም አይምቱ፣ አስተማሪም አይመታም። እኔ ላስተምር ነው እዚህ የመጣሁት። እዚህ ስለፎት ነው እናንተ ለማስተማር ነው። አንቺ አስተማሪ ያሳዝናል፣ በጣም ያሳዝናል። እንዴት ይመቷታል? በአስተማሪ ፊት እንዴት ይመቷታል? ሳዳሽ ነው ተመሰወዳለው። እርሱ አስተማሪ ሆንሹ እኔ ይፈርሙና ልጄ አዎ ታጠፋለች፣ እቤትም አስቸጋሪ ናት። አዎ መምህር ይቅር ይበሉኝ ብሎ እኔ ይቅር ብሎታለሁ። ችግር የለም ፍየል አሁን መጣው ያው መስመር ሆኗል። እንዳደግሙ ብዬሻለሁ። ዝጊ ተንበርከኪ ብዬሽ ነበር አይደል? እንዴት አትንበረከኪ? እንዴት አስተማሪ እናቃል? ወይ እማውሃንዬ ዞረብኝ ሲያዝ ወይ እሺ ለምንድን ነው ተሰም አረው ባያዘሽ ሂጂበት ሂጂ ወደ ጉዳዩ እናደርጋለን መሰል ቤተሰብ በጣም ልክ አሁን ከውጭ እንደመጣሽው ይሄ ልብስ የለበሽው እንዳትለውጪ፣ ሳትለውጪ ኮስተር ብለሽ የምትገቢው ኮስተር ብለሽ ዱቃ ተገባ። እሺ ሲስተርን ደግሞ ማዘርን ያዣት ብለናታል። ዛሬ ማዘር አተኛ ማለት ነው። ከዛ በኋላ ምን እናደርጋለን መሰላችሁ ቤተሰብ? ይሄን እናደርጋለን ማለት ነው። ይሄን እናደርግና እቺ እንደዚህ እናደርጋለን። ከዛ በኋላ ሸሚዛችንን እናደርጋለን። ያው ደብተራችንን እንይዛለን። አውጪ እንደዛብርሽ አይኤምኤስ ቲቸር እውቀቱ ፕሮፌሰርም ለሆነች እኔ ግን ብዙ እንዳታስመችኝ። እኔ
እኔ ራስሽ እዛው ከሳቀች እኔ ራሴ ልመታት እችላለሁ። ሲስተር እኔ ራሴ ልመታት ስለምችል ማን ነው? እኔ ራሴ ልመታት ስለምችል መጠቀቅ አለብን። አሁን ዛሬ ምንድን ነኝ? ቲቸር ጂኦግራፊ ነሽ? ሂስትሪ ነሽ? ያ ሀሳብ በቃ ይሄ ከኔ እየመጣ ነው እንጂ ዛሬ ይሄ ለብሰሽ ሄድሽ? አዎ ወዳለሁ። እዚህ ልብሳት ልበሽ ፋሽን ያልወደው ፋሽን እኮ ነው። የራስህ ፋሽን ያርግ ያልወደው ማትልበሽ ያልኩሽ ቆርጥብሽ ወጣታ አራ ስንት እንደገዛው ታጠቅ ቆርጥብሽ አለው ዋን እንደ በማርያም አባላት እንዳታዝኝ በኔ ገና ነገ እንደዚህ እንትን አድርጌ ነው የምወጣው። ምን ቀሚስ ለምን አቆጥሻቶች? እሺ ፈጣጣ አታፍሪ? ፈጣጣ ነሽ እኮ አንቺ። ምን ነሽ ነው እንዳቀጅብኝ እቀደዋለሁ። ለማየት ያብቃሽ። እንዳቀጁ ለማየት ያብቃሽ። ሲቀደው እንደዚህ ነው የምንቀደው። እንደምን አላችሁ? እስኪ ይመስገን። ይሄ ክላስ ነው። ምንድነው የምትረብሹት? ክላስ ላይ አይረበሽም። ምንድነው የምትጫጩት? ቁጭ በሉ። ቁጭ ይሄም መኖሪያ ቤት እኮ ነው። ቁጭ በሉ። ወሬ አያስፈልግም። ናውጣ። እኔ አንተ ልጅ ብልክ አልሰማም አልከኝ። በጣም ብዙ ጊዜ ነው የምትረብሸው። ውጣ፣ ውጣልኝ። የማን ውጣ። ጨምላቃ እንዴ ካቴና ስፖርት እንትን ጀመረች። ዝም አንቺ ልጅ ብዙ ጊዜ ታዘብሻለሁ። ወሬ ሳትጨርሽ ነው ከቤትሽ የምትመጪው። ምንድነው ብዙ ጊዜ ነው የማወራሽ፣ ብዙ ጊዜ ነው የምልሽ። ያለሽ እኔ ምን አውቄ አራሰናቱሉት ስም ልጠራ ነው። ምን አውቃለሁ? ዝበሉ ሰው የተኛበት ሬፊ ስም ልጠራ ነው። ስም ዝርዝራለ እንደ ሰው አይደል? እዚህ ጋር ተማንም ታው ስም ዝርዝራለ። ምን ሆነ መጣች ዛሬ? ሰናይት። አቤት። ሰናይት ኮሻንቺ። አይ እንደሆነ እንዳትይ። ወለቱ። አቤት በይ። አሻሽ ማስናቁ ወለቱ አበበች ያስቃል እንዴ? ቴድሮስ ሆነ ዛሬ ተማሪ በሙሉ አልገባም። ተማሪ በሙሉ አልገባም። አስተማሪ ቆይ ሰነጠረች ነው። አዎ ይሰነጠረች። ኦኬ የገርም ስነጠረው ወንደሰን በጣም ጥሩ። ፈተና ማንም አይቀመጥም። አሻልሽም ዋቢ ሬፍ በቃ ሬፊ ትዕግስት። አቤት። ትዕግስት አለሽ? ስም ዝርዝር ጠርቼ አቤት አላላችሁ በሩን ከፍቼ ትወጣላችሁ። ወሬ አያስፈልግም። ተነሽ። ወዴት? ጆሮሽ። እሺ ቶሎ ተንበርከኪ። ሲጀመር ወላጅ አምጪ ብዬሽ ነበር። ወላጅ አምጪ እማዬ ትምህርት ወላጅ ወላጅ እሱ ነው። አዎ ስሙት ማን ነው? እናቴ ነች። ንገሪያት። ስሙት ማን ነው? ስሙት ማን ነው? የማናት አስናቁ ነሽ? አዎ ፈለቁ ነኝ። ፈለቁ የማልፈለው እኔ ለጊዜው የስናቁ የገነት እናት ነው። የገነት እናት ነው። ምን ማለቷ ነው? ምን ማለቷ ነው? እሱ አስተማሪ ብትሆን እኮ ነው። ስነጥነው ስዳው እኛ ጋር ስነጥነው ስዳው ሻራፕ ሻራፕ ሲዳውን ነው የተባለው። አይሻልሽም? ኩራፊ ተመለኪ ጸምላቅ እርሶ የገነት እናት ነው አይደሉም? ወላጅ ተብላ ነበረ። በጣም ልጅቶት ዲሲፕሊን የላትም ነው። ዲሲፕሊን ስላጠራት እሱን እንነጋገር መሰለኝ ቢሮ ድረስ የጠራሁት። የማይስማሙ ከሆነ ልጆትም እርሶም እርሶም ልጆትም ትወጣለች። ዲሲፕሊን ጎሏታል። ዲሲፕሊን እንዲያስተካክሉ ቢሮ ድረስ ነው ብዮት ነበር። ለምንድን ነው የመጡት? አንቺ የኔ ልጅ አይደለሽም እንዴ? ኦ ማይ ጋድ ለጊዜው አይደለችም። ምን ሆነ? ተቀየረች? እርሶ የሰናይት እናት ነው? አስተማሪው ነች። የሰናይት እናት ነው? አስተማሪው ነች። ኮትኮታ እዚህ ሰጥራን ትሄደው? አዎ በሌላ ጋር ሰጥኝ። ትይኛ ጋር አይደለም። አይነት ትንሽ ችግር ስላለበት ነው። አባስ ገበርኩ ከዛች የኔ የሚሉት የሰብለ እናት ነው ወይስ አይደለም? አስናቁ ነኝ። ኦኬ እሺ እኔ የሚሉትን ስሙት። እናት ነው አይደሉም? ናት። እናት ነው አይደለ? አላምንም ባይ እሷ ዲሲፕሊን ጎላት ይኖር ዲሲፕሊን ጎላት ስለሆነ እንድናወራ ነው የጠራሁት። አረብኛ ነው እንግሊዘኛ? ስርዓት የላትም። አንቺ ነው። አዎ
ዳይሬክተሩ ጋር ከማቀርብ በፊት እርሶና እኔ ስለ ልጆት ጉዳይ እንድናወራ ነበር የቀረቡት እና ቁጭ ይበሉና እኔ መምህር ትዕግስት እባላለሁ። መምህር ትዕግስት ነኝ እኔ። እሺ ቁጭ ይበሉ። እሺ እሺ አይደረግም አይደረግም። ክላስ ነው ክላስ ነው። እሺ እሺ እርሶን የሚሉትን አንድ ያዳምጡ። እኔ ብሎ እያለችኝ እኮ ነው። ይሄ ትምህርት ቤት ነው እያልኩት ነው። እኔ ነገርኩት፣ ስሜን ነገርኩት አይደለ? መምህር ትዕግስት እባላለሁ ብዬ ካስነገርኩት አዳምጦ ልጄ ምንድነው ጥፋቷ ቲቸርዬ ብሎ አቆላምጦ ጥሩኝ። ምንድነው እርሶ የልጅቱን ጥፋት ለምንድን ነው የማይሰሙት? አይ የሚሉ ከሆነ እኔ ሪፖርት አደርግና እርሶም ልጆቹ ይወጣሉ። በሩን ክፍት አደርጋለሁ። እሺ ለተይ ሲሚኛ። እሺ አንቺ ይሄ መኖሪያ ቤት ነው። እሺ አንቺ ልጄ ነሽ አይደለም? እኔ ተቀየርሽ። ኦኬ ስለዚህ ወላጅ አታመጪ። ተቀየረች ልጅሽ አይደለችም ተዘረጅ ልጅ አይደለችም። መስከረም ታመጫለሽ ማለት ነው። ፈለቁ አይ በቃ ቁጭ በሉ፣ በቃ ቁጭ በሉ። እንትን የለውም እሱ አሁን ሊሰሙኝ ስላልቻሉ ስለ ልጁ ጥፋት መስማት ስላልፈለጉ እጆትን ሰብስቡ። ቢሮ ነው ይሄ ያለ ቢሮ ነው። ቢሮ ውስጥ ስለሆነ ደግሞ ቢሮ ውስጥ ደግሞ መረበሽ አይችሉም። ቢሮ ነው ይሄ ተከራይተው ነው ይሄን ድርጅት ተከራይተው ነው የምንሰራው። ትምህርት ቤት ነው ይሄ ተደራጅተው ነው። እኔ ራሴ ፈራኋት እኮ አሁን የሚሉትን ይሰማሉ። አይንባ ሂጂ እዛ ሂጂ ሂጂ ጨምላቃ ምን ጨባለቅሽ እንደዚህ ተነሽ ወይ እኔ መምህርነቴን በህዝብ ተመርጬ ይዛ ተመርቀን እዚህ ደረጃ የደረስነው እኔ እርሶ የሚሉትን ልጆትን የት እንደምትወዱ ስም ሲጠራ በስርዓት አትቀርብም። ከልጆት ጋር ተመሳሳይ ሊሆን ይችላል። እኔ ግን ይሄን ቤት ተከራይቸው ነው ህዝብ እያስተማርኩ ያለሁት። አሁን እርሶ ቁጭ ይበሉና ቀየራችሁ ቁጭ ይበሉና ይስሙ እባክዎትን። ስሞትን ማን ያሉኝ? ስሞትን ማን ያሉት? አይ እኔ ስሜ ምን አገባሻች? አይ እርሶ ስሞት ንገሩኝ። እኔ መምህር ሰብለ እባላለሁ። ይስተዋወቁኝ። እርሶ ስሞት ማን ነው? አይሻሽ ታገኝ ያስናቁ እናት ነው አይደለ? አንቺ ነሽ ከሶስት ማት ትሪ እኔ ማን ነው ስሟ ታዲያ? የደመቁና እንትን እናት አይደለ? ሶስት ማት ትሪ ባክሾ ፈጠረሽ። የማን እናት ነው ታዲያ? እርሶ የማን እናት ነው? የደመቁ ነው። እሺ አንቺ ከሶስት ማት ትሪ እንዴ አንዛ ከሶስት ማት ትሪ እና ዘበኛ እንዴ ያረጋት ዘበኛ ትዲካ እንዛ አይደለም መምህር እኮ ነኝ እንዴ ለማለት ከመደስ ትኛን ተነጥሮ ማለት እስከተጨርስ ቆይ ወይ ምንድነው እሱ ጉዳዩ አልልም። በፖሊስ ነው ማስወጡት። ይስሙኝ ቁጭ በሉና ዲሲፕሊን ባለው መንገድ ነው ተማሪውን አበላሽቱ ናውጣ አንተ ውጣ እንዴ ብለህ መሰለኝ ውጣ ነጭ ጆርጅ ነሽ ነጆሮ ያዥ ሰው ያስተምራል እንደዚህ ጋዴምት ወይ መቃጠል ጆሮ ያዥ ብላይ እርሶ ቤቶት እንደዚህ ሆኖት እኛ እንዴት እንደምንቃጠል ይረዱን እኛ እርሶማ ይረዱን። እንዴት አስተማሪነት እንዴት እንደሚከብድ አስተማሪነት ከባድ እንደሆነ ወቁ። በጣም አስተማሪነት ከባድ ነው። እርሶ ወይም የልጆቻችሁን እኛ እያስተማርን እኛ ስንት ችግር ነው የምንሰማው። ወላጅ ጥረት ስሙ ስንላቸው አይሰሙም። ጭራሽ ልትማቱ ይመጣል። እንዴት ይማታሉ? እንዴት አስተማሪ ይማታሉ? እንዴት ሊሆን ይችላል? አስተማሪ ማከበር አለበት። እስካሁን አልጨረሰችም እንዴ? አላውቃለሁ። አስተማሪነትማ አይልቅም እኮ ጥፊ አይሰለቻትም እንዴ? በስመ አብ አይሰለችሽም? ጥፊ ሪፖርት ከማድረግ በፊት ይቀመጡ። አይ ጉረኛ ይቀመጡ። እኔ እንዴት እመታለሁ? እኔ የምመታ ሰው ነኝ? ሲያንስሽ ነው ዱላ። አንቺ ሲያንስሽ ነው ዱላ። አይሰለችሽም? እንደናት ምን አይነት ፍጥረት ናት? እንደው አምቦል መንፈስ ጉደኛ ናት። እንደው ምን ይሻላታል? እቺ ልጅ ለወዱ ሰላም ጨበል ሰላት እንዴ ዛሬ ደግሞ ብረሽ ይዘሽ መጣሽ። አስተማሪ ተብለሽ ነው? ጆሮዬን አመመኝ። በጣም ነው ጆሮዬን አመመኝ። ለሲያንስሽ ነው ጆሮዬን አመመኝ። እኔ ከርሶ ይሄን አልጠብቅም። ልጆትን ላስተማር ባልኩት
ልጆትን ዲሲፕሊን ላሲዝ ባልኩት እጄ ተነዘረ። እጄ ተነዘራሉ። እጄ መሰንዘር አልነበረበትም። እሱማ ትንሽ ብታስተምሪ ጥሩ ነበር። ይሄ መሆን የለበትም። እርሶ እንዴት እጅ ሰነዝሩብኛል? በጣም ያሳዝናል። በጣም ያሳዝናል። ከእርሶ ይሄን አይጠብቅም። ልጆትን በማስተማሪ እንደሚመጡኝ ከሆነ ይጡ። ተመቼ ወደ እንደዚህ ተለውጣ እንደዚህ ሆነ አይመጣም። እስከ ልጆት ውጡ። እስከ ልጆት አይደለም አስተማሪ ልሁን እንኳን እስከ ልጆት እስከ ልጆት ጠይሹታ እስከ ልጆት ውጡ። እስከ ልጆት ኑ ቢቢት እዚህ ጋር ነበር የት እስከ ልጆት አይውጪ። ታለሽ 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 እስከ ልጆት እሺ ይጡ። በቃ አንደኛ እንዴ እኔ ምን አደረኩኝ? ማዱላ አስመጭና ቦታ ሲሄዱ አስመጭና ምን አደረኩኝ? ዝም በያ እኔ ግን ያልገባኝ ነገር መንገድ ነበረብሽ። መጀመሪያ እንደዚህ አስተማሪ ምናለች እንኳን አበጠ ሁለተኛ ማታ ማታ እዚህ አልቀመጥም። ሁለተኛ ተማሪ ዝም፣ በዱላ አትመኑ። ተማሪዎች ዝም፣ እከሌ ዝም፣ አንተ ዝም። እንግዲህ መመታት ምንም አታለም፣ እንመታለን። ያው እኔም እንግዲህ እንደዚህ የተመታው ነው ያደግኩት። እንግዲህ ምንም ማድረግ አይችልም። ብቻ እኔ ሳስተምራችሁ ከልባችሁ ሆናችሁ አዳምጡት። አሁን አስናቁ ወላጅ አልኳት። ፈለቁ ወላጅ አልኳት። የልጆት ስም ማን ነው? ወይዘሮ ማን ነው? እሺ ልጆት ናት አይደለ? አይደለ? በዱላ ይበላ፣ በዱላ ይበሉ። ልጆትም አይምቱ፣ አስተማሪም አይመታም። እኔ ላስተምር ነው እዚህ የመጣሁት። እዚህ ስለፎት ነው እናንተ ለማስተማር ነው። አንቺ አስተማሪ ያሳዝናል፣ በጣም ያሳዝናል። እንዴት ይመቷታል? በአስተማሪ ፊት እንዴት ይመቷታል? ሳዳሽ ሆዩ ተመሰወዳለው እርሱ አስተማሪ ሆንሹ እኔ ይፈርሙና ልጄ አዎ ታጠፋለች፣ እቤትም አስቸጋሪ ናት። አዎ መምህር ይቅር በይሁኝ፣ ይቅር ይበሉኝ ብሎ እኔ ይቅር ብሎታለሁ። ችግር የለም ፍየል ዝም አለዘምኩ ዝም አሁን መጣው ይሄው መስመር አሁን እንዳደግሙ ብዬሻለሁ። ዝጊ ተንበርከኪ ብዬሽ ነበር አይደል? እንዴት አትንበረከኪ? እንዴት አስተማሪ እናቃል? እንዴት አስተማሪ እናቃል? ወይ እማውሃንዬ ዞረብኝ ሲያዝ